የሚጀምረው ግዙፉን የተራራ ዓለት ለሁለት በሚሰነጥቅ ኃይለኛ ፍንዳታና በአቧራ ድውያ ውስጥ ነው። በዚያ በሚፋጅና በሚያቃጥል የፀሐይ ሐሩር ስር እስረኞች እንደ አውሬ እየተነዱ ግዙፍ ድንጋዮችን በመዶሻ ይፈረክሳሉ። ከእነዚህም መካከል በጉልበት ሥራ የጠነከረውና በዝምታ የተዋጠው የቀድሞው የልዩ ኃይል ወታደር ጆን ራምቦ ይገኝበታል። ራምቦ በከባድ ትጋት መዶሻውን ሲያወራርድ አንድ ዘብ መጥቶ ስራውን እንዲያቆም ይነግረዋል። በዚያም የቆየውና የሚታወቀው የኮሎኔል ትራውትማን ፊት ይታያል። ትራውትማን ራምቦን በቪየትናም ጦርነት ወቅት የመራውና አሁንም ከዚህ ከባድ የእስር ሕይወት ሊያወጣው የሚፈልግ ብቸኛው ሰው ነው። መንግስት የራምቦን እርዳታ እንደገና እንደሚፈልግ ይነግረዋል። በቪየትናም ጫካዎች ውስጥ ራምቦ በአንድ ወቅት አምልጦ በወጣበት በዚያው የግፍ ካምፕ ውስጥ አሁንም ድረስ የታሰሩ አሜሪካውያን የጦርነት እስረኞች መኖራቸውን ያስረዳዋል። ያንን አደገኛ ምድር እንደ ራምቦ ጠንቅቆ የሚያውቅ ባለመኖሩ ተልእኮው ለእሱ ብቻ ተሰጥቶታል። ራምቦ መጀመሪያ ላይ ወደ ተሰቃየበት ምድር ለመመለስ ቢያመነታም ከፊት ለፊቱ ካለው የ5 ዓመት የጉልበት እስራት ይልቅ ተልእኮውን መምረጥ ይሻለዋል። ትራውትማንም ተልእኮውን በድል ካጠናቀቀ የፕሬዝዳንት ይቅርታ እንደሚደረግለት ቃል ይገባለታል። ራምቦ በሕይወቱ ውስጥ የሚወደው ጓደኛም ሆነ ቤተሰብ ስለሌለው ይህ ተልእኮ ለቆሰለው ማንነቱ አዲስ ዓላማ እንደሚሰጠው በማሰብ ይስማማል። ብዙም ሳይቆይ ራምቦ በታይላንድ ወደሚገኘው የአሜሪካ ጦር ሰፈር ይጓዛል። እዚያም ኤሪክሰን የተባለ ወረኛ ወታደርና ተልእኮውን የሚመራው ማርሻል ሙርዶክ ይጠብቁታል። ሙርዶክ የራምቦን የጀግንነት ታሪክ ቢያውቅም ካለፈው አመፀኛ ታሪኩ አንጻር ትዕዛዝ ያከብራል ብሎ ለማመን ተጠራጥሮ ነበር። ሆኖም ራሱም በቪየትናም እንዳገለገለ በመግለጽ የራምቦን እምነት ለማግኘት ይሞክራል። ሙርዶክ ለራምቦ የሰጠው ትዕዛዝ ግልጽና ጥብቅ ነው። ወደ ጠላት ቀጠና ሰርጎ በመግባት የታሰሩት ወታደሮች መኖራቸውን በፎቶግራፍ ማስረጃ ማረጋገጥ ብቻ። በምንም አይነት ሁኔታ ከጠላት ጋር ወደ ውጊያ እንዳይገባና ራሱን እንዳያጋልጥ በከባድ ማስጠንቀቂያ ይነግረዋል። የአሁኑ የፖለቲካ አየር ሁኔታ ተለዋውጧል። ማንኛውም ወታደራዊ እርምጃ በይፋ ለመውሰድ የማይካድና ተጨባጭ የሆነ ማስረጃ ማቅረብ የግድ ሆኗል። ራምቦ ይህንን ማስረጃ ይዞ ከመጣ የኮሎኔል ትራውትማን ልዩ ቡድን እስረኞቹን ለማስለቀቅ ወደ ስፍራው ይላካል። ሆኖም ራምቦ ወገኖቹን በጠላት እጅ ጥሎ የመመለስ ሐሳብ ከውስጡ አልተዋጠለትም። ይህም በፊቱ ላይ ይነበባል። በኋላም ትራውትማን የተልእኮውን ዝርዝር በዚህ ጊዜ ከመደበኛው በላይ በርካታ ዘመናዊ መሳሪያዎች ተሰጥተውታል። ኮሎኔሉ ብቻህን ስለምትሄድ ከወትሮ በተለየ በእነዚህ መሳሪያዎች ላይ መተማመን ይኖርብሃል። በዚህ ተልእኮ ላይ ጡንቻና ቢላዋ ብቻቸውን በቂ አይደሉም ሲል ይመክረዋል። በተጨማሪም ራምቦን በመሬት ላይ ሆኖ የሚረዳውና በከፍተኛ ቴክኖሎጂ የተገነባው የኦፕሬሽን መቆጣጠሪያ ማዕከል ይታያል። እዚያም ኮባው የተባለች የሀገር ውስጥ አገናኝ ጋር እንዲገናኝ ታቅደዋል። ሙርዶክ ሁሉም ነገር ያለምንም ብጥብጥ በሰላም እንደሚካሄድ ቢናገርም ራምቦ ግን የቃላቱን ቅጥነት አልወደደውም። በቪየትናም ውስጥ ሰላም የሚባል ነገር የለም ሲል በሎሳስ ይናገራል። ሙርዶክ በራምቦ ንግግር ተረብሾ ላብ ያጠምቀዋል። ኮሎኔል ትራውትማንን ለብቻ አውጥቶ ሲያነጋገረው ኮሎኔሉ ስለ ራምቦ ብቃት ደግሞ ያረጋግጥለታል። ራምቦ በቪየትናም ጦርነት የታየ ድንቅና ተወዳዳሪ የሌለው ወታደር እንደሆነ ገልጽለታል። ራምቦ ሌሎች የተሸነፉበትን ጦርነት ለማሸነፍ የሚተጋና ጽኑ ሰው ነው። ከመሰማራቱ በፊት ራምቦ ታማኝ የውጊያ ቢላውን ይስላል፣ ጠመንጃውንም ያዘጋጃል። ትራውትማን መልካም ዕድል ይመኝለታል። ራምቦ ተልእኮውን አጠናቅቆ ወደ መመለሻ ቦታ ለመድረስ 36 ሰዓት ብቻ አለው። ከመሄዱ በፊት ግን ራምቦ ለትራውትማን አንድ እውነት ይነግረዋል። ሙርዶክ ስለ ቀድሞ ወታደራዊ አገልግሎቱ ዋሽተዋል። ሙርዶክ አገለገልኩበት ያለው ክፍለ ጦር ፈጽሞ ሌላ ቦታ የነበረ መሆኑን ራምቦ ይደርሶበታል። ይህም ራምቦ የሚተማመነው በኮሎኔሉ ላይ ብቻ እንደሆነና የሌሎችን ትዕዛዝ ለመቀበል ፈቃደኛ ለመሆኑን ግልጽ ያደርጋል። በመጨረሻም አውሮፕላኑ ወደ ሰማይ ሲመጥ ሙርዶክና ትራውትማን ከመሬት ሆነው በዝምታ ይመለከታሉ። ማርሻል ሙርዶክ ለብቻው ያጉረመረመ ራምቦ ምንም አይነት እስረኛ አያገኝም ይላል። ለሱ የዚህ ተልእኮ እውነተኛ ዓላማ የታገቱ ወታደሮችን ማዳን ሳይሆን የህዝቡን ቁጣ ለማርገብ የሚቻል ቢሆን ኑሮ ሞከረን ነበር የሚል የይስሙላ ማረጋገጫ ለመስጠት ብቻ ነው። ራምቦ ግን የእነሱን ጥርጣሬ ስህተት መሆኑን ለማረጋገጥ ቆርጧል። የመዝለቂያው ሰዓት ሲደርስ ራምቦ ወደ ጨለማው ቦታ በፓራሹት ዘለለ። ነገር ግን ያ የተከማቸው ዘመናዊና ውድ መሳሪያዎች ወዲያውኑ ከዱት። ፓራሹቱ ከአውሮፕላኑ ጋር ተንጠልጥሎ በመቅረቱ ራምቦ ከአውሮፕላኑ ጀርባ የተጎተተ
ሕይወቱ በፈትል ላይ ተንጠልጥላ ቆየች። ሙርዶክ በፍርሃት ተውጦ ተልዕኮው እንዲቋረጥ ቢጮህም ራምቦ ግን የውጊያ ቢላውን አውጥቶ ገመዶችን በመበጠስ ራሱን ነጻ ወጣ። ከዚህም የተነሳ ከባድ ትጥቁና አብዛኛው መሳሪያው ወደ ጫካው ተወረወሩ። ራምቦ ግን በጨለማው ተሰውሮ ወደ መሬት ወረደ። ሙርዶክ ተልዕኮ ተሰርዞ ሄሊኮፕተሮች እንዲመለሱ ቢወተውትም ኮሎኔል ትራውትማን ግን እስከ መጨረሻው እንዲጠብቁት አሳመነው። ራምቦ መሬት ላይ ሲደርስ ትጥቁ ቢቀነስም ወኔው ግን አልቀነሰም። የታጠቀው ቢላውን ቀስትና ጥቂት ፍላጻዎች ቢሆንም ወደ ጠላት ቀጠና በጥልቀት መገስገሱን ቀጠለ። በጫካው ውስጥ እንደ እባብ የተሳበና ኮምፓሱን እየተከተለ ከተራራ ተራራ የተሸጋገረ ወደ ቀጠሮ ቦታ ደረሰ። እዚያም አንዲት ባህላዊ የቪየትናም ኮፍያ የደፋ ሴት ተመለከተ። ጥንቃቄ ለማድረግ ሲልም ከጀርባ ተደብቆ በቁጥጥር ስር አዋላት። ሆኖም እሷ መገናኘት ያለበት ኮባኦ የተባለች የሀገር ውስጥ ወኪል መሆኗን ተረዳ። ኮባኦ የአመራራ ጉዞው ለከንቱ መሆኑንና እስረኞቹ የነበሩበት ካምፕ ለረጅም ጊዜ ባዶ እንደነበረ ነገረችው። ነገር ግን ሌላ አማራጭ ነበራቸው። ከጥበቃ ጀልባዎች ተሰውረው ለመጓዝ እንዲረዳቸው በገንዘብ ወደሚገዙ የወንዝ ወንበዴዎች አመሩ። የገንዘብ ልውውጡ በስኬት ተጠናቆ በጀልባ ጉዟቸውን ጀመሩ። ራምቦ በጉዞ ላይ የጠላት ጥበቃ ጀልባዎች ቢመጡ ምን እንደሚያደርጉ ሲጠይቃት የወንበዶቹ መሪ ለሩሲያ የሮኬት ማስወንጨፊያውን በማሳየት በኩራት ተሰለፈ። በዚያ ረዥም የጀልባ ጉዞ ላይ ኮባኦ ራምቦን ለምን ወደዚህ ሲኦል ለመመለስ እንደመረጠ ጠየቀችው። ራምቦም ወደ አሜሪካ ከተመለሰ በኋላ ጦርነቱ ፈጽሞ እንዳላበቃ ይልቁንም በሀገር ውስጥ ሌላ አይነት ትግል እንደሚጠብቀው በቁጭት ነገራት። እርሱ ነፃነት የሚሰማው በውጊያው ሜዳ ብቻ እንደሆነ ይገልጽላታል። ኮባኦ ደግሞ በአባቷ ሀገር ተተክታ ወደ ሰላይነት የገባችው ለሀገሯ ስትል ቢሆንም ከዚህ የሞትና የጥፋት ዓለም ወጥታ ሰላም በሰፈነበት አሜሪካ የመኖር ህልም እንዳላት ነገረችው። ራምቦ ለምን ይህን አደገኛ ህይወት እንደሚመርጥ ግራ ገባት። እርሱ ግን ራሱን እንደሚጣል ዕቃ እንደሚቆጥረው በምሬት ይነግራታል። ኮባኦ እድል ያመጣልኛል የምትለውን የአንገት ሐብል ስታሳየው፣ ራምቦ ደግሞ የእሱ እድል የውጊያ ቢላው እንደሆነች አሳያት። በዚህ መሃል ኮሎኔል ትራውትማን ራምቦን ተልዕኮውን አጠናቆ እንደሚመጣ ተስፋ በማድረግ ወደ መለቀቂያው ቦታ መጓዝ ጀመረ። ሌሊቱ ሲመሽ ራምቦና ኮባኦ ወደ ካምፑ ደረሱ። አካባቢው በጭጭታ የተዋጠና የተረሳ ይመስላል። ራምቦ ፎቶግራፍ ብቻ አንሳ የሚለውን ትዕዛዝ ወደ ጎን በመተው የታጠረውን አጥር በጥሶ ወደ ካምፑ ዘልቆ ገባ። በዚያ በቆሸሸና በአይጥ የተወረረ ክፍል ውስጥ አሜሪካውያን የጦር እስረኞች በበሽታና በረሃብ ተጎሳቅለው አገኘ። ከውጭም ባንክስ የተባለ ወታደር እንደ አዝመራ ማስፈራሪያ በዛፍ ላይ ተሰቅሎ አገኘውና ፈታው። ከካምፑ ሲወጡ ራምቦ ጥበቃዎችን በዝምታና በብቃት መረፍረፍ ጀመረ። አንዱን ዘብ በሚወረወር ቢላዋ፣ ሌላኛውን ደግሞ ምንም ድምፅ በማያሰማው ቀስት በመምታት መንገዱን አጸዳ። ኮባኦም ልትያዝ ስትል ራምቦ በቅጽበት ደርሶ አዳናት። ራምቦ የቀሩትን እስረኞች ለመውሰድ ዳግም እንደሚመለስ ቃል በመግባት ከባንክስና ከኮባኦ ጋር በመሆን ወደ ጫካው አመለጠ። በማለዳው የጠላት ወታደሮች የጓደኞቻቸውን አስክሬን ሲያገኙ ማሳደድን በከፍተኛ ፍጥነት ጀመሩ። ባንክስ በጣም ደክሞ ስለነበር ለጥቂት ጊዜ አረፉ። ራምቦ ጦርነቱ ካለቀ 10 ዓመታት መቆጠሩን ሲነግረው ባንክስ በድንጋጤ ደነዘዘ። እስረኞቹ ዓመታቱ በዚህ ፍጥነት እንደከነፉ አላወቁም ነበር። ወደ ወንዙ ደርሰው ከወንበዴዎቹ ጀልባ ላይ ተሳፈሩ። ወደ መለቀቂያ ቦታ ለመድረስ የቀራቸው 2 ኪሎ ሜትር ብቻ ነበር። ትራውትማንና ኤሪክሰን በሄሊኮፕተር እየቀረቡ ነበር። ሆኖም የቪየትናም ወታደሮች የሬዲዮ መልእክቱን በመጥለፍ የጥበቃ ጀልባ ላኩባቸው። በዚህ አስከፊ ሰዓት የወንዝ ወንበዴዎች ለጥቅም ሲሉ ራምቦን ከዱት። መሳሪያውን ቀምተው ለጠላት አሳልፈው ለመስጠት ሲሞክሩ ራምቦ ግን በቅጽበት ተንቀሳቅሶ የደበቃትን ትንሽ ቢላ አወጣ። ከዳተኞቹን ወንበዴዎች ፈጃቸውና ሌሎቹ ወደ ወንዙ እንዲዘሉ አዘዘ። በዚያም ቅጽበት የጠላት የጥበቃ ጀልባ የጥይት እሳት እያዘነበች ወደ ጀልባ ወለል ላይ ተዘረረ። ወዲያውኑ የሩሲያውያንን ሮኬት ማስወንጨፊያ አንስቶ የጠላትን ጀልባ በእሳት አጋያት። ጀልባዋ በእሳት ብትጋይም መሪዋን ስታ ወደ እነሱ መገስገሷንና ልትጋጫቸው መቃረቧን አላቆመችም። በዚህ አስፈሪ ቅጽበት የተረፈው የመጨረሻ ወንበዴ የራምቦን አንገት አንቆ ከወለሉ ጋር አጣበቀው። ራምቦ በጭንቅ የውጊያው ቢላዋን አውጥቶ ራሱን ነፃ ካወጣ በኋላ ሁለቱም ጀልባዎች ከመጋጨታቸው ሰከንዶች በፊት ወደ ወንዙ ዘለለ። በባህር ዳርቻው ላይ ከሌሎች ጋር ከተቀላቀለ በኋላ ወደ ጫካው ጥልቅ ክፍል አመሩ። ወደ መለቀቂያ ቦታ ሲደርሱ ራምቦ ለኮባኦ የስንብት ቃላትን ተናገረ። እርሷ ግን በሐዘን ተውጣ ራስህን
ራስህን እንደማይጠቅም ተራ ዕቃ አትቁጠር ስትል ተማጸነችው። ሆኖም ትንብታቸው ብዙ አልቆየም። በሩዝ እርሻ ውስጥ ሳሉ በጠላት ተገኝተው የሞርተር ጥቃት እንደ በረዶ ይዘንብባቸው ጀመር። ራምቦ የዛለውን ባንክስን እየጎተተ ወደ ሰላም ቦታ ሊወስደው ሲታገል ከላይ የሚበሩት ትራውትማንና ኤሪክሰን አዩአቸው። ራምቦ በሙሉ ኃይሉ እያውለበለበ ሄሊኮፕተሯ እንድታርፍ ምልክት ሰጠ። በመቆጣጠሪያ ማዕከል ውስጥ ሙርዶክ ራምቦ በሕይወት ያለ እስረኛ ማግኘቱን ሲሰማ በፍርሃት ላብ አጠመቀው። ወዲያውኑ ክፍሉን አስለቀቀው፣ በሩን ቆለፈና ኤሪክሰን ተልእኮውን አቁሞ በአስቸኳይ ወደ ጦር ሰፈሩ እንዲመለስ ትዕዛዝ አስተላለፈ። ትራውትማን በከፍተኛ ቁጣ ቢቃወምም ወታደሮች መሳሪያ ደቀነው በቁጥጥር ስር አዋሉት። ትራውትማን ሄሊኮፕተሯ ፊቷን አዙራ ከአድማስ በስተጀርባ ስትጠፋ በምሬት ከመመልከት ውጭ ምንም ማድረግ አልቻለም። ራምቦ በምድር ላይ ሆኖ ከጠላት ወታደሮች ጋር የተዋጋ ሳለ ተስፋው የሆነችው ሄሊኮፕተር ጥላው ስትሄድ በድንጋጤ ተመለከተ። በጠላት ኃይል ተከቦና አቅም አጥቶ ከባንክስ ጋር በጠላት እጅ ወደቁ። ኮባኦ ይህንን የክህደት ድራማ ከጫካ ሆና በጭንቀት ተመለከተች። ወደ ጦር ሰፈሩ ሲመለሱ ትራውትማን በቁጣ ፈነዳ። ሙርዶክን ከዳተኛ ብሎ ጠራው። ጦርነቱ ራሱ ውሸት እንደነበረው ሁሉ አንተም ውሸታም ነህ ሲል ወረደበት። ሙርዶክ ግን አይኑን አላሸበረም። ተልእኮው ከመጀመሪያ ጀምሮ ለህዝብ መታለያ የተዘጋጀ የይስሙላ ተልእኮ እንደነበር በግልጽ ተናገረ። መንግስት ጥቂት እስረኞችን ከማዳን ይልቅ የህዝቡን ቁጣ ማርገብና ሞከረን ነበር የሚል ሰበብ መደርደር እንደሚቀለው አረጋገጠ። ራምቦ ማስረጃ ይዞ እንዲመጣ ፈጽሞ አልታቀደም ነበር። ነገር ግን ትዕዛዝ ጥሶ እውነቱን ይዞ በመምጣት አሁን የክህደት ዋጋ እየከፈለ ነው። ሙርዶክ በንቀት መንፈስ ማንም ያወጣውም ሲል ይናገራል። ትራውትማን ግን እውነቱን ያውቃል። ሁሉም ነገር ከገንዘብና ከጥቅም ጋር የተያያዘ ነው። ቬትናም እስረኞቹን ያለቀቀችው የአሜሪካ የጦር ካሳ ለመክፈል አሻፈረኝ ማለቷን ለመቀበል ነው። ሙርዶክ ኮሎኔሉ ኩራቱን እንዲወጥና ስለሚከተለው መዘዝ እንዲያስብ ያስጠነቅቀዋል። ቬትናም ያንን ገንዘብ ብታገኝ ኖሮ የአሜሪካ ወዳጆችን ለመውጋት እንደምትጠቀምበትና የእስረኞቹ ፊት በዜና ላይ ቢታይ ደግሞ ሌላ ጦርነት ሊቀሰቅስ እንደሚችል ይገልጻል። ትራውትማን ሙርዶክን ውሻ ብሎ በመሳደብ ጥሎት ይወጣል። ሙርዶክም ተልእኮው እንዲረሳውና ጣልቃ መግባቱን እንዲያቆም በጥንቃቄ ነግረዋል። ኮሎኔሉ ግን በረጋ መንፈስ ትልቁ ስህተት አስቀድሞ ተፈጽሟል ሲል ይመልሳል። ሙርዶክ ስህተቱ ምን እንደሆነ ሲጠይቀው ትራውትማን በአጭሩ ራምቦ ሲል ይመልስለታል። በዚህ መሃል ራምቦ በአሰቃቂ ሁኔታ እየተገረፈ ነበር። እስከ አንገቱ ድረስ በሚሸትና በቆሸሸ ጉድጓድ ውስጥ ተቀብሮ ሰውነቱ በአልቅቶች ተወሯል። እጆቹም በብረት ሰንሰለት ታስረዋል። ባንክስም ከሌሎች እስረኞች ጋር በረት ውስጥ ተጥለዋል። ብዙም ሳይቆይ ሌተናል ኮሎኔል ፓዶቪስኪን የጫነ የሩሲያ ሄሊኮፕተር ካምፕ ውስጥ አረፈ። ፓዶቪስኪ ራምቦ እንዲታጠብና ለጥያቄ እንዲቀርብ አዘዘ። ራምቦ በስቃይ ውስጥ ቢሆንም በዝምታ ጸና። ፓዶቪስኪ ሳጅን ኒሽንን ካስታወቀ በኋላ የራምቦን ቢላዋ በእሳት ውስጥ በማጋል ማሰቃየትን ጀመረ። ፓዶቪስኪ ጥሩ ሰው መስሎ በመቅረብ ራምቦ ለበላዮቹ ደውሎ ማስጠንቀቂያ እንዲያስተላልፍ ጠየቀው። ያን ጊዜ ዩሺን ስራውን ጀመረ። በኤሌክትሪክ ንዝረት ራምቦን ሊያሰቃዩት ቢሞክሩም አንድ ቃል ሊያወጣ አልቻለም። ፓዶቪስኪ የተጠለፉ የሬዲዮ መልእክቶችን አነበበለት። ተኩላው ሙቷል የሚለውን መልእክት ሲሰማ ራምቦ ሙርዶክ እንደካደውና እንዲሞት እንደተው ተረዳ። በዚህ አስከፊ ሰዓት ኮባኦ ለጥበቃዎቹ ደስታን የምትሰጥ ሴት መስላ ወደ ካምፑ ሰርጋ ገባች። ወደ አንድ ጎጆ ተወስዳ በዚያ የነበረውን ወታደር በቅጽበት ከገደለች በኋላ መሳሪያውን ነጠቀችው። በምርመራ ክፍል ውስጥ ፓዶቪስኪ ራምቦን በማስገደድ ባንክስን አስገብቶ በፊቱ ላይ ያቃጠለውን ቢላዋ አሳየው። ይሽንም የሚጋየውን ቢላዋ በባንክስ አይን ላይ ደቀነበት። ባንክስ ግን እንዳትነግራቸው ሲል ራምቦ ላይ ጮኸ። ራምቦ በዚህ ጊዜ ለመተባበር የተስማማ መሰለ። በሬዲዮ ፊት ለፊት አስቀመጡት። እጁን የሰጠ በመምሰል በእንግሊዝኛ መናገር ጀመረ። ኮባኦ ድምፁን ሰምታ ወደ ክፍሉ አመራች። በአሜሪካ የጦር ሰፈር ውስጥ ሙርዶክና ትራውትማን የራምቦ ድምፅ ሲሰማ ሁኔታውን ንገረን አሉት። ራምቦ በአጭሩ ሙርዶክን አምጡት አለ። ሙርዶክ መስመሩ ላይ ሲመጣ ያድንህ እመጣለሁ የሚል አስፈሪ ማስጠንቀቂያ ሰጠው። በዚያው ቅጽበት ራምቦ የቆመበትን ማይክሮፎን ነቅሎ ማጥቃት ጀመረ። ኮባኦም ከውጭ ሆና ጥይቶችን ማዘም ጀመረች። ራምቦ ይሽንን በኤሌክትሪክ መሳሪያው ካደነዘዘ በኋላ ግድግዳውን ሰብሮ ቢላውን ይዞ ወጣ። ራምቦና ኮባኦ የጠላትን ጥይት በጋራ የተከላከሉ ወደ አጥሩ አመሩ። ራምቦ ኮባኦን የሾህ አጥሩን እንድታልፍ ከረዳት በኋላ ሁለቱም ወደ ጫካው ጥልቅ ክፍል ውስጥ ተሰወሩ። ጠላት በሄሊኮፕተሮችና በጭነት መኪናዎች አሰሳውን ቢቀጥልም ራምቦ ግን እንደ ጥላ የማይያዝ እንደ ነፋስ የማይታይ ሆነ። በዚያ ጥቅጥቅ ያለ ጫካ ውስጥ ራምቦ ኮባኦን እየመራ ማንም ሊደርስባቸው በማይችልበት ሁኔታ መደበቃቸው እርሱ የጫካ እውነተኛ ንጉሥ መሆኑን ዳግም አስመሰከረ። በማለዳ ኮባኦ የራምቦን ቁስል ስታክምለት እርሱም ስላልከዳችውና አብራ በመቆየታ የልብ ምስጋና አቀረበለት። ራምቦ ድንበር ተሻግሮ ወደ ታይላንድ እዚያም ወደ
እንዲያግዛት ተማጸነችው። በዚህ አስቸጋሪ ወቅት በከንፈር መሳሳም ፍቅራቸውን ቢገልጹም ያ የደስታ ቅጽበት ግን ብዙ አልቆየም። ድንገት አድብቶ የነበረ ጠላት ጥይት አዘነበባቸው። አንዷ ጥይት የኮባኦን ደረት ሰነጠቀችው። ራምቦ በታመቀ ቁጣና በታላቅ ጩኸት አጥቂዎችን ቢረፈረፋቸውም አንዱ ግን አምልጦ ተሰወረ። ራምቦ የቆሰለችውን ኮባኦን ለማዳን ቢሞክርም እርሷ ግን በእቅፍ ውስጥ ሆና የመጨረሻ ትንፋሿን አወጣች። በጦር ሰፈር ውስጥ ኮሎኔል ትራውትማን የማዳን ተልዕኮ እንዲጀምር ቢማጸንም ሙርዶክ ግን አሻፈረኝ አለ። ትራውትማን በሙርዶክ ላይ ሲዘትበት ሙርዶክ ግን ኮሎኔሉን በቁጥጥር ስር አዋለው። በጫካው ውስጥ ራምቦ የኮባኦን የአንገት ሐብል እንደመታሰቢያ በአንገቱ ላይ አሰረና አስክሬኗን ከዛፎቹ ስር ቀበራት። ራምቦውን እስረኞቹን ለማስለቀቅ ብቻ ሳይሆን ለበቀልና ለፍትህ የሚዋጋ የቪየትናምና የሩሲያ ወታደሮች አሰሳቸውን ቢቀጥሉም ራምቦ ግን እንደ ረቂቅ መንፈስ በጫካው ውስጥ ተሰራጨ። ራሱን በጭቃ ቀብቶ በውሃ ውስጥ ተደብቆና በቁጥቋጦች ውስጥ አድብቶ አንድ በአንድ መፍጀት ጀመረ። መሳሪያው ቢላዋና ቀስት ብቻ ቢሆንም በዝምታ የሚያጠቃ አዳኝ ሆነ። ጠላቶቹን ወደ ወጥመድ እየሳበ እርሻዎችን በእሳት እያጋየና የሚፈነዱ ቀስቶችን እየተጠቀመ የጠላትን ኃይል አሽመደመረው። በመጨረሻም ኮባኦን የገደለው ወታደር አገኘው። አንዲት የምትፈነዳ ቀስት ብቻ በቂ ነበረች። የገዳይ አካል በበቀል በዚህ መሃል ዩሺን በሄሊኮፕተር መጥቶ ቦምብ ቢጥልበትም ራምቦ ወደ ሐይቁ ውስጥ ዘልቆ አመለጠ። ሄሊኮፕተሯ ራምቦን ለመግደል ዝቅ ስትል እርሱ በድንገት ከውሃ ውስጥ ተስመጥሮ ወጣና ወደ ውስጥ ዘለቀ። በጠባባ የሄሊኮፕተር ክፍል ውስጥ ከዩሺን ጋር የሞትና ሕይወት ግብግብ ገጠመ። ራምቦ ዩሺንን ወርውሮ ከጣለው በኋላ አብራሪውን አስወግዶ ሄሊኮፕተሯን ተቆጣጠረ። ወዲያውኑ ወደ እስረኞቹ ካምፕ በመብረር የእሳት ናዳ ዘነበ። መሬት ላይ ወርዶም የቀሩትን ዘቦች ከረፈረፈ በኋላ እስረኞቹን ነፃ ወጣ። ራምቦ የተረፉትን አሜሪካውያንን ጭኖ ሲነሳ ግን ሌላ ፈተና ገጠመው። ሌተናል ኮሎኔል ፓዶቭስኪ በከባድ የጦር ሄሊኮፕተር ተከታተለው። ፓዶቭስኪ ያለውን መሳሪያ ሁሉ ቢያዘንብበትም ራምቦ ግን መንደር ላይ ለመውደቅ ሲል ራሱን ለአደጋ ጋለጠ። በደረሰበት ቀጥተኛ ጥቃት ሄሊኮፕተሩ ክፉኛ ቢጎዳም ራምቦ በወንዙ ጥልቀት በሌላው ስፍራ በጭንቅ አሳረፈው። ፓዶቭስኪ የራምቦ ሄሊኮፕተር መሬት ተጣብቃና ራምቦም በመሪው ላይ ተዝለፍልፎ ሳይ ሁሉም ነገር ማብቃቱን አመነ። የመጨረሻውን የሞት አረር ሊተኩስ በዝግታ ተቃረበ። ነገር ግን በድንገት ራምቦ እንደ አንበሳ ከተቀመጠበት ተስፈንጥሮ በመነሳት የሮኬት ማስወንጨፊያውን አነጣጠረ። የፓዶቭስኪ ሄሊኮፕተር በቅጽበት ወደ እሳት ኳስነት ተቀይራ በጫካው ላይ ተበታተነች። ራምቦ ክፉኛ የተጎዳቸውን ሄሊኮፕተር በጭንቅ እየመራ ወደ ጦር ሰፈሩ አመራ። በሬዲዮም ብቸኛው ተኩላ ወደ ዋሻው ድምፅ የሰማው ሙርዶክ በፍርሃት ተውጦ ከመቆጣጠሪያ ክፍል ፈርጥጦ ወጣ። ትራውትማን ግን ወዲያውኑ ትዕዛዙን ተረክቦ የቆሰሉትን ለመቀበል ዝግጅት ሊደረግ አዘዘ። ራምቦ ሄሊኮፕተሯን በኃይል አሳረፋት። ገና የድካም ትንፋሹን እንኳን ሳይተነፍስ ግዙፉን የኤም60 መትረየስ አንግቦ በኤሪክሰን አጠገብ እንደማት አለፈ። ማንም ቃል ሊተነፍስ አልደፈረም። ራምቦ ወደ ኦፕሬሽኑ ክፍል ዘልቆ በመግባት ያ ዘመናዊ ኮምፒውተርና የቁጥጥር ፓነል በራምቦ ጥይት ሲጋይ ያ ሁሉ የክደትና የሴራ ማዕከል ወደ አመድነት ተቀየረ። ሙርዶክ ትዕዛዝ ተቀብዬ ነው በማለት ሰበብ ሊደረድር ቢሞክርም ራምቦ ግን ቢላውን በአንገቱ ላይ ደቀነበት። ራምቦ እጁ ይንቀጠቀጥ ነበር። ይህ ግን ከፍርሃት ሳይሆን ያንን ከዳተኛ ላለማረግ ራሱን ከሚገታበት ታላቅ ቁጣ የተነሳ ነበር። ራምቦ የሙርዶክን አይን ውስጥ በትኩረት እያየ እንዲህ ሲል አገሳ። አሁን በባዕድ እስር ቤት ውስጥ የሚበሰብሱ አሜሪካውያን ወታደሮች አሉ። እኔ ይቅርታን ሳይሆን ተግባርን ነው የምፈልገው። የቀሩት ወገኖቻችን ተስፋ ሳይቆርጡ የሆነ ነገር አድርግ አለው። ከውጭ የሕክምና ባለሙያዎች የታገቱትን እስረኞች ሲረዱ ትራውትማን ራምቦን አገኘው። ቀጥሎ ምን ለማድረግ አሰብ? ሀገር ስትመለስ ሌላ የጀግንነት ሜዳሊያ ሰጠዋል አለው። ሜዳሊያዎቹ ለኔ አይገቡኝም፣ የሚገባቸው ለነዚህ ያዳንኳቸው ወታደሮች ነው ሲል መለሰ። ወደ አሜሪካ የመመለስ ፍላጎት እንደሌለውና እስያ ውስጥ ቀርቶ ማንነቱን መፈለግ እንደሚሻ ተናገረ። ወደ ቤት ተመለስ ብሎ ቢለምነውም ለእኔ እዚያ የቀረኝ ምንም ነገር የለም፣ ጓደኞቼ በቪየትናም ሲሞቱ የኔም አካል ሞቷል አለው። የዛሬ አስደናቂ ፊልም ይህንን ይመስል ነበረ። እንደዚህ አይነት ድንቅ ፊልሞችን ለማግኘት ቻናላችንን ሰብስክራይብ እና ላይክ ማድረግ እንዳትረሱ።